ሰላም ሰላም የዩቲዩብ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ የፊደል እንግሊዝኛ ፋይናል ኤግዛም እንሰራላችኋለን ማለት ነው። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ በአክብሮት እንድትከታተሉን ጠይቃችኋለን ማለት ነው። ስለዚህ ሌሎች ጥያቄዎችን እንግሊዝኛ ጋር እንሰራለን። ኔክስት ባዮሎጂ ጥያቄ አለና ይህን ሁሉ እንሰራለን እና ስለዚህ ሰብስክራይብ እያደረጋችሁ ቀጣዩን ቪዲዮም ኖቲፊኬሽን እንዲደርሳችሁ ሰብስክራይብ ስታደርጉ ቀጣዩ ቪዲዮም ሲለቀቅ ይደርሳችኋል ማለት ነው። ዛሬ እንግሊዘኛን በቀጥታ እንሰራለን ማለት ነው። ኦኬ ስለዚህ ከአንድ እስከ 10 ምናምን የሆነ ፓራግራፍ አለ ማለት ነው። እሱን ፓራግራፍ ካነበባችሁ በኋላ ጥያቄዎችን ትሰራላችሁ ማለት ነው። ስለዚህ በአጋጣሚ ፓራግራፉ ስላልደረሰን እሱን እንግዲህ ዳይሬክት እዛው ስለሆነ ያን አይከብዳችሁም። ኤኒዌይስ አሁን ግን ከ11ኛው ጥያቄ ጀምረን እስከ 40 ምናምን ያለውን ጥያቄ እንሰራለን ማለት ነው። 11ኛ ምንድነው የሚለው ቮካብለሪ አሉ ከ11 እስከ 15 ከዛ በቢ ሳይድ ደግሞ ሚኒንጋቸው ተዘርዝሯል ማለት ነው። 11 ምንድነው የሚለው ኮምፔንሴሽን፣ ኮንዘርቬሽን፣ ኢምፓዚ፣ ሶሊዳሪቲ እና ኢኒሺዬቲቭ ይላል። ስለዚህ እነዚህ ተርሞችን ካወቃችሁ ምንም እንኳ ፓራግራፉን ይሄ በእርግጥ አኮርዲንግ ቱ ፓራግራፍ ነው የሚመለሰው ይሄ ጥያቄ ማለት ነው። ግን ተርሙን ካወቃችሁት ዝም ብላችሁ ኖርማሊ መመለስ ትችላላችሁ። ሚኒንጉን ካወቃችሁት ማለት ነው። ወይ ዳይሬክት ሚኒንጉን ማወቅ ነው ወይም ኮንቴክስቹዋሊም ሊሆን ይችላል ማለት ነው። ስለዚህ ያው ኮምፔንሴሽን ማለት ማካካሻ፣ ካሳ እንደማለት ነው። ስለዚህ ከተዘረዘሩት ምርጫ ሲ ላይ ስትሄዱ ፔይመንት ኦር ሪዋርድ ፎር ደ ሰርቪስ የሚላለ ሲ ይሆናል ማለት ነው። 12 ኮንዘርቬሽን ይላል። ኮንዘርቬሽን ማለት እንግዲህ መጠበቅ፣ መንከባከብ ምናምን የሚል ሚኒንግ ሊሰጥ ይችላል። ስለዚህ ዲ ላይ ስትሄዱ ፕሮቴክሽን፣ ፕሪዘርቬሽን ኦፍ ናቹራል ሪሶርስ ይላል። ዲ ይሆናል ማለት ነው። 11 ሲ ነው። 12 ዲ። 13 ደግሞ ኢምፓዚ ይላል። ኢምፓዚ ማለት አንድ ሰው በሌላ ሰው ፖዚሽን ሆኖ የሌላን ሰው ፊሊንግ መረዳት ማለት ነው። ስለዚህ ኤ ላይ ስትሄዱ ዘ አቢሊቲ ቱ አንደርስታንድ ኤንድ ሼር ዘ ፊሊንግ ኦፍ አዘርስ ይላል። ኤ ይሆናል ማለት ነው። ዘ አቢሊቲ ቱ አንደርስታንድ ኤንድ ሼር ዘ ፊሊንግ ኦፍ አዘርስ ይላል። ኤ ይሆናል ማለት ነው። 14 ሶሊዳሪቲ ይላል። ሶሊዳሪቲ ማለት ሎንሊ፣ አሎን፣ ሜርሊ፣ ኦንሊ ምናምን ማለት ነው። አንድነት ማለት ነው። ወደ አንድ መምጣት ማለት ነው። ስለዚህ ሶሊዳሪቲ የሚለው ቢ ዩኒቲ ኤንድ ሙቹዋል ሳፖርት ዊዝን ኤ ግሩፕ ይላል። ዩኒቲ የሚለው አንድነት እንደማለት ነው። ስለዚህ ቢ ይሆናል ማለት ነው። 15 ኢኒሺዬቲቭ ይላል። ኢኒሺዬቲቭ እንግዲህ ተነሳሽነት ሊሆን ይችላል። ብዙ ተርም ወይስ ፕላን ኢንተንድድ ቱ ሶልቭ ኦር ኢምፕሩቭ ሲቹዌሽን ይላል ማለት ነው። ቱ ሶልቭ ኤ ፕሮብለም ኦር ኢምፕሩቭ ሲቹዌሽን። ስለዚህ 11 ሲ፣ 12 ዲ፣ 13 ኤ፣ 14 ቢ፣ 15 ሲ ይሆናል ማለት ነው። በዚህ መንገድ ይሆናል ማለት ነው ፕራክቲስ እንድታደርጉት። ሌላው ፓርቱ ግራመር ፓርት ነው ማለት ነው። ዲያሎግ ፎርም ነው 5% ይዛል ማለት ነው። እሱን በደንብ ሩሉን ማወቅ ነው። እዚህ ጋር ምንድነው ግራመር ፓርት ላይ እናንተ ግራመር ፓርት ሞር መስራት የምትችሉት ፓርት ስለሆነ በደንብ መረዳት አለባችሁ። ሩሉን ካላወቃችሁት ደግሞ ሊከብዳችሁ ይችላል። ስለዚህ በጣም ቀላል ፓርቱ ምንድነው ግራመር ፓርት ነው። ምክንያቱም ሩሉን አንዴ ካወቃችሁት ምንም የሚያስቸግር ነገር ስለሌለው ማለት ነው። ስለዚህ ግራመር ፓርት የምትጠይቁት ምንድነው አክቲቭ እና ፓሲቭ፣ ዳይሬክት ስፒች እና ኢንዳይሬክት ስፒች፣ ተንስ ቴንስ ልትጠይቁ ትችላላችሁ። ከዛ ኮንዲሽናል ሰንተንስ፣ ኮኔክተር ወይም ዲስኮርስ ማርከር የሚባሉትን በቃ ከእነሱ የዘለለ ውጭ ስለማይሆን ማለት ነው። ስለዚህ አሁን 16ኛ ጥያቄ the father has destroyed the house ይላል። ልጁ ምን ይላል? እሱን ሰኑ yes the house blank by the fire ይላል። ይሄ ምንድነው ኦብጀክቱ ሰብጀክቱ ነው ይመጣል። ያው እዚህ ያስቀምጦታል። ያው ቴንስ ቼንጅ ይኖራል በዚህ ጊዜ ማለት ነው።
ስለዚህ አንድ ሰው የተናገረውን ሌላ ሰው ሲናገር ማለት ነው። አንድ ሰው የተናገረውን ሌላ ሰው ሲናገር በሌላ ሰው ሲናገር ምን ይሆናል ነው? ሰብጀክት እና ኦብጀክቱ ይቀያየራል ነው። ልጁ ያንን ነው አይደል የሚናገረው። የስ ዘ ሃውስ ብላንክ ባይ ደ ፋየር ይላል። ኤ ኢዝ ዲስትሮይድ፣ ቢ ዋዝ ቢንግ ዲስትሮይድ፣ ሲ ሃዝ ቢን ዲስትሮይድ፣ ዲ ሃዝ ዲስትሮይድ ይላል። መጀመሪያ ሩሉን ማወቅ ነው። የመጀመሪያው ቴንስ ነው፣ ፕሬዘንት ፐርፌክት ቴንስ ነው። ስለዚህ ፕሬዘንት ፐርፌክት ቴንስ ከሆነ ሁለተኛው ሰው ሲናገር ምን መሆን አለበት? ፓስት ፐርፌክት መሆን አለበት ማለት ነው። ፕሬዘንት ፐርፌክት ከሆነ ፓስት ፐርፌክት፣ ፕሬዘንት ኮንቲኒዩስ ከሆነ ፓስት ኮንቲኒዩስ ምናምን ሁለቱን ሩል ማወቅ አለባችሁ። ስለዚህ ምን ይሆናል ማለት ነው? ዝም ብላችሁ እዚህ ሩልን ካወቃችሁ ፕሬዘንት ፐርፌክት ፓስት ፐርፌክት ነው የሚሆነው ብላችሁ ካወቃችሁ ማን ይሆናል ማለት ነው? የስ ዘ ሃውስ had been destroyed by the house የሚለው ይሄ ይሆናል ማለት ነው። ሲ ይሆናል ማለት ነው። ሌላው 17 ነው። 17ኛ ምንድን ነው የሚለው? has your sister come from America ይላል። ከአሜሪካ መጥታለች ሲል እዚህ ደግሞ ምንድን ነው የስ ኦር ኖ ኩዌሽን የተጠየቃችሁት ማለት ነው። እነዚህ ኢዝ ሃዝ ዳዝ ምናምን እንደዚህ የሚሉ ተርሞች መጀመሪያ ከመጡ የስ ኦር ኖ ኩዌሽን ነው። ደብሊዎች መጀመሪያ ከወጡ ደብሊዎች ኩዌሽን ነው። ስለዚህ ሃዝ ዩር ሲስተር ካም ፍሮም አሜሪካ ሲል እናንተ ምን ትላላችሁ? ኤ ኖ ሺ ሃቭንት ከሜት ይላል። ምርጫውን አሁን እየጣላችሁ ማየት ትችላላችሁ። ኤ ምን ይላል? ሺ ሃቭንት ይላል። ሺ ሃቭንት የሚባል ህግ የለም። ግራማቲካሊ ስህተት ነው። ምክንያቱም ሺ ሲንጉላር ስለሆነ ሃቭ ደግሞ ለፕሉራል ነው የምጠቀመው። ዘይ ሃቭ ዊ ሃቭ ነው የምለው። ይሄ ግራማቲካሊ ስህተት ነው። ኤን ኤክስ ታደርጋላችሁ ማለት ነው። ሺ ሃዝንት ነው እንጂ ሺ ሃቭንት አይባልም። ቢ ላይ ስትሄዱ የስ ሺ ሃዝንት ካሜት ይላል። ይሄ ደግሞ ይሄ ኖርማሊ ስህተት ነው። እንደዚህ ህግ የለም። የስ ብሎ ሸሃዝ ነው እንጂ የስ ብሎ ፖዘቲቭ ነው የሚመጣው እንጂ ኔጌቲቭ አይመጣም። ኖ ብሎ ኔጌቲቭ ነው። ኖ አይ ዶንት፣ ኖ ዘይ ሃቭንት። በቃ መያዝ ያለባችሁ ምንድን ነው? የስ ብሎ ኔጌቲቭ እንደማይመጣ ነው። ሶር ነው ኩዌሽን በቃ ትዙት። ኖ ብሎ ደግሞ ፖዘቲቭ እንዳይመጣ። ኖ ብሎ ደግሞ ፖዘቲቭ ከመጣም ስህተት ነው ማለት ነው። ኖ ብሎ ለምሳሌ ሺ ሃዝ ካም የት ቢል ይሄ ፎልስ ነው። ኖ ብሎ ፖዘቲቭ አይመጣም፣ የስ ብሎ ኔጌቲቭ አይመጣም ማለት ነው። ስለዚህ የኤ ስህተቱን ያው ነግሬያችኋለሁ፣ ሃቭ መኖሩ ነው። ቢ ደግሞ የስ ብሎ ሺ ሃዝንት ማለቱ ስህተት ነው። የስ ብሎ ሺ ሃዝ ነበር የነበረበት። ስለዚህ ሃዝንት የሚለው ኔጌቲቭ ስለሆነ አይሆንም ማለት ነው። ብሎ ኔጌቲቭ እንደዚህ አይነት ሩል የለም። ሲ ላይ ኖ ሺ ሃዝንት ካም የት ይላል። ይሄ ግራማቲካሊ ትክክል ነው ማለት ነው። ወይም በተጠየቀው ልክ ሃዝ የሚል ነገር ከላይ ካለ ዳዝ የሚል ካለ ዳዝ ብሎ ከተጠየቀ የስ ሺ ዳዝ ነው የሚባለው። ሃዝ ከሆነ የስ ሺ ሃዝ። ሌሎችም በቃ በተመሳሳይ አር ምናምን ከሆነም የስ ዘይ አር ምናምን እንደዚህ ነገር በተጠየቀው ልክ ነው የምትመልሱት ማለት ነው። በተጠየቀው ኢንዲኬተር ወርድ። ስለዚህ ሲ ኖ ሺ ሃዝንት ካም የት ይላል። ራይት ትክክል ነው። ዲሳ ዲድ ስንመለከት ኖ ሺ ዋዝንት ካም የት ይላል። ይሄ ግራማቲካሊ ሜቢ ትክክል ነው ትክክል ነው፣ ግን የተጠየቀው ሃዝ ፕሬዘንት ፐርፌክት ቴንስ ነው። እዚህ ግን ሲመልስ የምናደርገው ሺ ዋዝንት ካም የት የሚል ወዝ የሚለው ደግሞ ለፓስት ነው ማለት ነው። ስለዚህ ይሄ ስህተት ነው ማለት ነው። በፕሬዘንት ፐርፌክት ቴንስ ከተጠየቀ ፕሬዘንት ፐርፌክት ቴንስ ነው መልሱ መሆን ያለበት። ስለዚህ ዲ በዚህ ምክንያት ስህተት ነው ነው። ስለዚህ መልሱ ሲ ይሆናል። ትክክለኛው መልስ ኖ ሺ ሃዝንት ካም የት ይሆናል ማለት ነው። 17ኛ ሲ ይሆናል። 18 ኦል ፓረንትስ ሎቭ ዜር ችልድረን ይላል። ሜሮን የስ ብላንክ። ይህም የቅድሙ ጥያቄ ነው፣ መቀየር ነው። ይሄን እንግዲህ አንድ ሰው የተናገረውን ደግሞ እናንተ ሪፖርት ስታደርጉ ማለት ነው። ሪፖርት ስፒች
ችልድረን ሃቭ ቢን ሎቭድ ባይ ዴር ፓረንትስ ነው። መጀመሪያ ቴንሱ ምንድን ነው የሚለውን ማወቅ ነው የሚገባችሁ እናንተ። ከዚያ የቴንሱን አቀያየር እንግዲህ መቼም ተምራችሁን ታውቁታላችሁ፣ እያንዳንዱ ቴንስ ማለት ነው። ስለዚህ ኦል ፓረንትስ ሎቭ ዜር ችልድረን የሚለው ምንድን ነው? ኦል ፓረንትስ የሚለው ሰብጀክት ነው። ሎቭ ቨርብ ዋን ነው። ዴር ችልድረን ይሄ ኦብጀክት ነው። ስለዚህ ሰብጀክት ቨርብ ዋን ኦብጀክት ከሆነ ፕሬዘንት ቴንስ ነው፣ ሲምፕል ፕሬዘንት ቴንስ ነው ማለት ነው። ስለዚህ ሲምፕል ፕሬዘንት ቴንስ ከሆነ ምን ይሆናል ማለት ነው? እንዳለ ሆኖ ጀስት ሄልፒንግ ቨርብ ጨምራችሁ ሎቭ የሚለውን ሎቭድ ቨርብ ስሪ ማለት ነው። ስለዚህ ሄልፒንግ ቨርብ ፕላስ ቪ ስሪ አድርጋችሁ መቀየር ስለሆነ ስለዚህ ምን ትላላችሁ ማለት ኤ ችልድረን ሃቭ ቢን ሎቭድ ባይ ዴር ፓረንትስ፣ ይሄ ስህተት ነው። ለምን? ፕሬዘንት ፐርፌክት ቴንስ አይደለም። ቢም ችልድረን ዊል ቢ ሎቭድ ባይ ዴር ፓረንትስ፣ ይህም ስህተት ነው። ይሄ ፊውቸር ስለሆነ ማለት ነው። እኛ አሁን ፕሬዘንት የሆነ ነው የምንመርጠው፣ ግን ሲቀየር ጀስት ቨርብ ዋን ፕላስ ቪ ስሪ ማለት ነው። ሄልፒንግ ቨርብ ሊኖር ይገባል። ስለዚህ ሲ ላይ ችልድረን አር ሎቭድ ባይ ዴር ፓረንትስ ይላል። ዲ ደግሞ ችልድረን አር ቢንግ የሚሆነው ኮንቲኒወስ ቢሆን ነው። ለምሳሌ እዚህ ኦል ፓረንትስ አር ሎቪንግ ዜር፣ በእርግጥ እነዚህ ኮንቲኒወስ የሚያወስዱ ሊሆኑ ይችላሉ ቨርቦቹ፣ ግን ኦል ፓረንትስ አር ሎቪንግ ዜር ችልድረን ቢል ነው ዲ መልስ የሚሆነው። ችልድረን አር ቢንግ ሎቭድ ባይ ዴር ፓረንትስ ነው። ቢንግ የሚል ነገር የሚኖረው በቃ ኮንቲኒወስ መጀመሪያ ኮንቲኒወስ የሆነ አክቲቭ ሲኖር ነው ማለት ነው። ስለዚህ ሲ ይሆናል ማለት ነው። ስለዚህ ሲ ይሆናል ማለት ነው። ሲ ችልድረን አር ሎቭድ ባይ ዴር ፓረንትስ ይሆናል። ሲ ይሆናል ማለት ነው። ሌላው 19 ነው። 19 ዩ ብላንክ፣ እናንተ ምን ብትሉ ነው የእናንተ ጓደኞች ዩር ፍሬንድ ኖ ሺ ዳዝንት ሺ ሊቭ ኢን ኤ ስሞል ታውን። ስለዚህ አሁን ግራመር ላይ እዚህ ኮሚኒኬሽን ላይ ምን ብሎ ቢጠይቀኝ ነው ይሄን ሰው የሚለውን አስቡ እናንተ ማድረግ አለባችሁ ኮንቴክስቹዋሊ። ስለዚህ አንደኛ ኢንዲኬት የሚያደርጋችሁ ምንድን ነው? ሂ ዳዝንት የሚል ነገር እንደ ቅድሙ ጥያቄ መጥቷል። ሂ ዳዝንት ብሎ ኖ ሂ ዳዝንት ካለ ስለዚህ ዳዝ በሚል ነገር ተጠይቋል ማለት ነው። አስቡ ማድረግ አለባችሁ እናንተ። ሺ ሃዝንት ቢል ደግሞ ሃዝ በሚል ተጠይቋል። ደብሊዎች ኦፕሬሽን ለምሳሌ ዋይ ምናምን ብሎ ተጠይቆ ከሆነ ጀስት ቢኮዝ ወይም የሆነ ነገር ይባላል። ስለዚህ ይሄ ኤስ ኦር ኖ ኩዌሽን ነው፣ ምንም ጥያቄ የሌለው። ኖ ወይም የስ ካለ ኤስ ኦር ኖ ኩዌሽን ነው። ስለዚህ ሁሉንም ዝም ብላችሁ ካንስል አድርጉ። ኤንም ካንስል፣ ቢንም ካንስል፣ ሲንም ካንስል ባጭሩ ማለት ነው። ኤስ ኦር ኖ ኩዌሽን መሆኑን ታወቃችሁ። ስለዚህ ሲ ዳዝ ዩር ብራዘር ሊቭ ኢን ዘ ሲቲ ይሆናል ማለት ነው። አንደኛው ሮል ይሄ ነው። ሁለተኛው በኮንቴክስቹዋል ስትሄዱ ደግሞ ሂ ዳዝንት ኖ ሂ ዳዝንት ሂ ሊቭ ኢን ስሞል ታውን ነው። ስለዚህ አይ አይደለም እሱ የሚኖረው ስሞል ታውን ነው ብሎ የሚመልሰው ምንድነው ነው? ዌር ዳዝ ዩር ብራዘር ሊቭ፣ ጓደኛ ወንድም የት ነው የሚኖረው ብለው አይ እዚህ ቦታ ነው እንጂ ኖ ሂ ዳዝንት የሚል ነገር አይኖርም። ጀስት ቦታውን ነው ኢንዲኬት የሚያደርገው ኤ ቢሆን ነው። ቢ ደግሞ ዋይ ዳዝ ዩር ብራዘር ሊቭ ስሞል ታውን ይላል። ይሄ ስህተት ነው። ምክንያቱም የሚኖረው እኮ ስሞል ታውን ነው እንጂ ያለው ለምንድን ነው ቢለውማ ቢኮዝ ብሎ የሆነ ምክንያት ያስቀምጥ ነበረ እንጂ ኖ ሂ ዳዝንት የሚል ነገር አይኖርም። ዲም ሁ ሊቭ ኢን ዘ ታውን ማን ነው ሲል ደግሞ የሰው ስም ነው መናገር የነበረበቱ። ስለዚህ ሲ ነው በቃ በኮንቴክስቹዋል ብትመልሱትም በሩል በህጉም ብትመልሱት ሲ ነው የሚሆነው። ከዚህ ውጭ ዘለለው ማለት ነው። ሲ የሆነው ለምንድን ነው? የስ ኦር ኖ ኩዌሽን ስለሆነ ወይም ደግሞ ኮንቴክስቹዋሊንም ሚኒንጉን ስትረዱት ዳዝ ዩር ብራዘር ሊቭ ኢን ሲቲ፣ ወንድም ከተማ ነው የሚኖረው ብሎ ስትጠይቁት የእናንተ ጓደኛ ኖ ሂ ዳዝንት ሂ ሊቭ ኢን ስሞል ታውን። ሲቲ የሚባለው ለምሳሌ እንደ አዲስ አበባ ያለ ከተማ ቢሆን፣ ስሞል ታውን ደግሞ ጀስት የወረዳ ከተማ የዞን ደግሞ እዛ ይችላል። ስሞል ታውን ብሎ ሊመልስ ይችላል። ለአንሰሪ ሲ ይሆናል። 18 ሲ ይሆናል። አይ ሚን 19 ማለት ነው። 19 ሲ። 20 ደግሞ ዌር ብላንክ የስተርዴ አፍተርኑን ይላል። ስለዚህ ዌር ብላንክ የስተርዴ አፍተርኑን። ከዚያ ሁለተኛው ሰው ደግሞ ምን ይላል?
አይ ዌንት ቱ ላይብረሪ ቱ ዱ አወር አሳይመንት። ስለዚህ ምን ብሎ ቢጠይቀው ነው አይ ዌንት ቱ ላይብረሪ ቱ ዱ አወር አሳይመንት። ስለዚህ አንድ እዚህ መጀመሪያ የምትይዙት የመጀመሪያው አረፍተ ነገር ምንድን ነው? የሁለተኛውስ ምንድን ነው? ፕሬዘንት ነው፣ ፓስት ነው፣ ፊውቸር ነው? ኦኬ። ስለዚህ የሁለተኛው አይ ዌንት ነው የሚለው የጎ ፓስቱ ዌንት ነው። ስለዚህ ፓስት መሆኑን አወቃችሁ። ስለዚህ በፓስት ከመለሰ የተጠየቀውን ፓስት መሆን አለበት የሚለውን ማሰብ አለባቸው። ስለዚህ ዌር ብላንክ የስተርዴ አፍተርኑን ይላል። ኤ ዲድ ዩ ዌንት ይላል። ቢ ዲድ ዩ ጎ፣ ሲ ዌር ዩ ጎ፣ ዲ አር ዩ ጎ ይላል። ስለዚህ እዚህ ፈጽሞ መልስ የማይሆን ነገር መምረጥ አለባቸው። ለምሳሌ ዲ አይሆንም፣ አር ዩ ጎ ይላል። ለምን? ፕሬዘንት ስለሆነ አር ዩ ጎ የሚለው ፕሬዘንት ስለሆነ አይሆንም። ኤክስ ታደርጋላችሁ፣ ዲን ታስወጣላችሁ። ከዚያ ዌር ዩ ጎ እና ዲድ ዩ ጎ፣ ዲድ ዩ ዌንት ይላል። ኤ ላይ ደግሞ ትመጡና አሁንም ታስወጣላችሁ። ዲድ ዩ ዌንት የሚባል ግራማቲካል ስትራክቸር የለም። ለምን? ዲድ ፓስት ነው፣ ከዚያ ዌንትም ፓስት ነው። ዲድን ከተጠቀመ ዲድ ፕላስ ሰብጀክት ዩ ፕላስ ቨርባ ነው እዚህ መያዝ ያለባችሁ። ኢቭን እንኳ ዩ የሚለው ሺ ቢል ራሱ ዲድ ሺ ብሎ አይ ሚን እንትን ማለት ነው። ይሄ ፓስት እና ፕሬዘንት ነው። ኤኒዌይስ እዚህ ሲንጉላር እና ፕሉራልም ቢሆኑ ወይ ቀጣይ ጥያቄ አለ፣ እሱን ማሳያችኋለሁ። እዚህ ሩሉ ምንድን ነው? ዲድ የሚለው ፓስት ነው፣ ዌንት የሚለው ፓስት ነው። ስለዚህ ፓስት ሁለቴ በእንደዚህ አይነት ፎርም አይሄድም። ዲድ ዩ ዌንት አይባልም፣ ስህተት ነው ማለት ነው ግራማቲካሊ። ዲድን ፓስት ኢንዲኬት ካደረገልና ከሰብጀክቱ ቀጥሎ የምንጠቀመው ጎ መሆን አለበት። ፓስት ከሆነማ የሁለቱ ድምር ፕሬዘንት ነው የሚሆነው ማለት ነው። ደግሞ ግራማቲካሊ ስህተት ነው ማለት ነው። ስለዚህ ኤ በዚህን ምክንያት መልስ አይሆንም። ዲድ ዩ ዌንት የሚባል ሩል የለም። ስለዚህ ቢ ደግሞ ዲድ ዩ ጎ፣ ይሄ ትክክል ነው፣ ግራማቲካሊ ራይት ነው። ዲድ ፓስት ነው፣ ዩ ሰብጀክት ፕላስ ቨርባ ኢዝ ራይት። ሲ ላይ ደግሞ ዌር ዩ ጎ ይላል። ዌር ዩ ጎ የስተርዴ አፍተርኑን። ምናልባት አብዛኛዎቻችሁ ሲን ልትመርጡ ትችላላችሁ። ደግሞ አብዛኛዎቻችሁ ቢንም ልትመርጡ ትችላላችሁ። ስለዚህ ኤ እና ዲን ከምርጫው ካስወጣችሁ ከቢ እና ከሲ ቢያንስ 50% ቹዝ ይኖራቸዋል። እሺ አሁን ደግሞ ሞር ወደ እነዚህ ደግሞ ስንሄድ እንዴት አድርገን ነው የምንጥለው ከሁለታቸው? ዌር ዩ ጎ የሚለው ግራማቲካሊ አሁንም እንደው ምንም እንኳ የተወሰነ ነገር አረፍተ ነገሩን ገጣጥማችሁ ስታነቡት ፊት ቢያደርግላችሁም ዌር ዩ ጎ የስተርዴ አፍተርኑን ብትሉም ግራማቲካሊ ስህተት አለበት። ዌር ካልነ ጎይንግ ማለት ነበረብን። እነዚህ ሄልፒንግ ቨርቦች አር፣ ዌር፣ ወዝ፣ ኢዝ፣ አም ካሉ አይኤንጂ ጋር ነው የሚሄድ። ስለዚህ ዌር ዩ ጎይንግ ማለት ነበረበት እንጂ ማለት ወደ ጥያቄ ሲቀየር ነው። ዩ ጎይንግ አይባልም፣ ግን ወደ ጥያቄ ሲቀየር ያው ነው ዩ ዌር ጎይንግ ማለት ስለሆነ ወደ ጥያቄ ሲቀየር ዩ ዌር ዩ ጎይንግ ነው መባል የነበረበት ማለት ነው። ምክንያቱም ፓስት ኮንቲኒዩስ ቴንስ እንዲሆን ማለት ነው። ስለዚህ ዌር ዩ ጎ አይሆንም ማለት ነው፣ ስህተት አለበት። ስለዚህ ትክክለኛ መልሱ ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ዌር ዲድ ዩ ጎ የስተርዴ አፍተርኑን። ስለዚህ ራይት አንሰሩ ቢ ይሆናል። ምክንያቱም ከዚህ እየነገርኳችሁ ነው። የማይሆንበትን ምክንያት ሩሉን ነገርኳችሁ ማለት ነው። ሲሞር ይሆናል፣ ግን ስህተቱ ምንድነው አልኳችሁ? ዌር ከተጠቀም እነዚህ ሄልፒንግ ቨርቦችን ከተጠቀም ኮንቲኒዩስ ጋር ነው መሄድ ያለባቸው። ጎይንግ ማለት ነበረበት። ይሄ ነው ስህተቱ። ዲ ላይ አር ዩ ጎ ይላል፣ ፕሬዘንት ስለሆነ አይሆንም ፈጽሞ። ኤ ላይም ዲድ ፓስት ስለሆነ ዌንትም ፓስት ነው፣ ሁለቱ አብረው ስለማይሄዱ ዲድ ፓስት ከተጠቀምና ሰብጀክት ከዛ ቨርብ አንስቶ በዚህም ምክንያት ምንም ዳብት የሌለው ቢ ይሆናል ማለት ነው። ግራማቲካሊ ቢ ትክክል ነው ማለት ነው። 20ኛ ቢ ይሆናል ማለት ነው። በጣም ጥሩ። ስለዚህ ወደ ፓርት 3 ግራመር ፎከስ እንሄዳለን ማለት ነው። ወደ ግራመር ፓርት ስንሄድ ደግሞ ስለዚህ ይሄን ሩሉን በደንብ እያዛችሁ መሄድ አለባችሁ። አብዛኛው ሰው የሚሸወደው አሁን ዲድ ዩ ዌንት በቃ ፓስት ስለሆነ ዌንት ነው ምናምን እንጠቀመው ምናምን ብሎ ሊሰራ ይችላል። ወይም ደግሞ ዌር ጎም ይቻል ይሆናል እኮ በቃ ምን ችግር አለው እንደውም የሚባለው እንደዚህ ብሎ ሊሰራ ይችላል። ስለዚህ በደንብ
ሩል ማወቅ አለባችሁ ግራመር ላይ ማለት ነው። ቢ ይሆናል። አሁን ወደ ግራመር ፓርት ስንሄድ ደግሞ 21 ኢብራሂም ዲድንት ብላንክ አውት የስተርዴ አፍተርኑን ሂ ብላንክ አት ሆም አሎንግ ዊዝ ደ ሲብሊንግ ይላል። መጀመሪያ እንግዲህ መጀመሪያ ያለው አረፍተ ነገር ምንድን ነው? አሁን የስተርዴ የሚል ነገር ስላለ ይህን ተውት፣ ፓስት እንደሆነ ታውቃላችሁ። ስለዚህ የስተርዴ የሚለው ፓስት ኢንዲኬት ካደረገላችሁ መቼም መጀመሪያ ላይ ጎ የሚል ምርጫ አትመርጡም። ስለዚህ ኢብራሂም ዲድንት ብላንክ አይሚን አዎ በጣም የሚሸጉት ጥያቄ ነው ደግሞ ይገርማችሁ ማለት ነው። አዎ የስተርዴ የሚለውን አይታችሁ መጀመሪያ ላይ የምትጠቀሙ ትችላላችሁ ወይ እንትን ልትጠቀሙ ትችላላችሁ፣ ግን አንጠቀምም። ለምን? ዲድንት ተጠቅመናል እዚህ የቅድሙ ጥያቄ ማለት ነው። ዲድንት ከተጠቀምነ ቀጥሎ የሚመጣው ቨርብ ዋን ነው። ስለዚህ ኢብራሂም ዲድንት ብላንክ አውትሳይድ ብላንክ አውት የስተርዴ አፍተር ነው። ስለዚህ መጀመሪያ ያለውን አረፍተ ነገር ሰርተን ሂድ። ስለዚህ ዌንት አይሆንም ቢን እና ካንስል እናደርጋለን ማለት ነው። ቢን ካንስል አድርገን ለምን? ዲድንት የሚለው ፓስትን ኢንዲኬት ስለሚያደርግልና ፓስት አብሮ አይሄድም። ፓስት ፕላስ ፕሬዘንት ነው ማለት ነው። ግራማቲካል ስትራክቸር ዲድንት የሚለው ቅድም እንዳሳየዋችሁ ዲድንት ፕላስ ፕሬዘንት ነው መሆን ያለበት ማለት ነው። ስለዚህ ቢ አይሆንም። ሁለተኛው ደግሞ ሂ ብላንክ አት ሆም ኤሎንግ ዊዝ ሲብሊንግስ ይላል። ፓራላሊዝም ስለሆነ ያው ሁለተኛው ሁሉም ስቴይድ ነው የሚለው ኤ ስቴይ ይላል። ስለዚህ ኤ ለሁለተኛው ስቴይ ስለሚሆን የሚል ምርጫ ስለሚሆን ሂ ስቴይ አይባልም። የመጀመሪያው ፓስት ቴንስ ስለሆነ የሁለተኛው ደግሞ ፕሬዘንት ስቴይን ከመረጥን ፕሬዘንት ስለሚሆን አይሆንም ማለት ነው። ስለዚህ ምንም እንኳ ኢብራሂም ዲድንት ጎ አውት የስተርዴ አፍተርኑን ሂ ስቴይ አንልም። ምክንያቱም የመጀመሪያው በኮማ ነው የተለዩት። ፓራላሊዝም የሚባል ነገር አለ። ፓስት ከተጠቀሙ ከመጀመሪያው ስንትን ከሁለተኛውን ፓስት ስለሚሆን ማለት ነው። ስለዚህ ኤ ጎ ነው። የሁለተኛው ግን ስቴይ አይሆንም፣ ምክንያቱም ፓስት ነው። ስለዚህ ኤ ካንስል ይሆናል፣ ቢንም ካንስል አድርገናል። ስለዚህ ከሲና ከዲ እንመርጣለን ማለት ነው። ከሲና ከዲ ስንመርጥ ደግሞ ኦኬ ጎ እና ጎስ ይላል። ጎ እና ጎስ አሁንም ደግሞ እነዚህ አሁንም ዲድንት ዳዝ ምናምን የሚሉት ካሉ ማን እንጠቀማለን ማለት ነው? ቨርብ ዋን ነው የምንጠቀመው። ቨርብ ዋን ኤስ ምናምን የሌለው ማለት ነው። ስለዚህ አሁንም ኢብራሂም የሚለው ሲንግል ነው ብላችሁ ጎስን እንዳትጠቀሙ ማለት ነው። ስለዚህ ጎስ አይሆንም፣ ጎ ነው መሆን ያለበት። ለምን? ለምሳሌ ሺ ዳዝንት ብለን ምንድነው ሺ ዳዝንት ሃዝ ሺ ዳዝንት ሃቭ ነው። ዳዝ የሚለው ሲንጉላር መሆኑን ኢንዲኬት ለማድረግ ምን ተጠቅመናት ማለት ነው? ዳዝ የሚለው ስለተጠቀምነው ኦልሬዲ ሁለተኛ ሲንጉላር መጠቀም አያስፈልግም ማለት ነው። ሲንጉላር ሲሆን ፕሉራል ስለሚሆን ማለት ነው። ለምሳሌ ሺ ዳዝንት ሃዝ ስለማይባል ማለት ነው። ሺ ዳዝንት ሃቭ ኤኒ ማኒ ማለት ነው። ስለዚህ ማን ይሆናል ማለት ነው? መልሱ ቢ ይሆናል ማለት ነው። ኢብራሂም ዲድንት ጎ አውት የስተርዴ አፍተርኑን ሂ ስቴይድ አት ሆም ኤሎንግ ዊዝ ዘ ሲብሊንግስ ማለት ነው። ስለዚህ እዚህ መልስ የማይሆንበትን ምክንያት እያወቃችሁ መሄድ አለባችሁ ማለት ነው። ኤ ምንድነው መልስ ያልሆነው? የሁለተኛው ስለሚያፈርሰው ስቴይ ስለሚል ስቴይድ ነው መሆን የነበረበት። ቢ ለምንድነው መልስ ያልሆነው? የመጀመሪያው ስለሚያፈርሰው። የመጀመሪያው ዲድንት ፓስት ስለሆነ ቀጥሎ ፓስት አይመጣም። ሲምፕል ፓስት ማለት ነው ዌንት ስላለ። ሲ ደግሞ ምንድነው የሚያፈርሰው? ኢብራሂም ምንም እንኳን ሲንጉላር ቢሆን ዲድንትን ስለተጠቀምነው ወይም ሄልፒንግ ወር ወይም ዱይንግ ቨርቦችን ከተጠቀምነው በኋላ ፕላስ ቨርብ ዋን ስለሆነ የምንጠቀመው እነሱን ከተጠቀምነ ዳዝ ዱ ምናምን እነሱን ከተጠቀምነ በኋላ ቨርብ ነው የሚመጣው። ሲ ጎ ሳይሆን ስለዚህ መልሱ ትክክለኛ ዲ ይሆናል ማለት ነው። 21 ዲ። ኦኬ 22
22 ስንሄድ አይ አም ቬሪ ሃፒ ቢኮዝ ማይ ማዘር ብላንክ ሚ ኤ ሎቭሊ ጊፍት ይላል። እኔ አሁን በጣም ደስተኛ ነኝ ምክንያቱም እናቴ ሎቭሊ የሆነ ጊፍት ስለ ላከችልኝ ነው ነው have sent was sent is sent has sent ይላል። እሺ መልስ የማይሆነው እናውጣ። ማን መልስ የማይሆነው was sent አይሆንም። ለምን? ይሄ አይ አም ቬሪ ሃፒ የሚለው ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት አይ አም ቬሪ ሃፒ። ስለዚህ ፕሬዘንት ከሆነ እዚህ ፓስት እዚህ ምን አገባው ይገባል። ስለዚህ ቢን ካንስል አድርጉ። ኤንም ካንስል አድርጉ። ሃቭ ሴንት ይላል። ማይ ማዘር ይላል። እናት ሁለት ናት እንዴ? አንድ ናት። ስለዚህ ሲንጉላር ስለሆነች ማይ ማዘር ሃዝ ነው እንጂ ማይ ማዘር ሃቭ አይባልም። ስለዚህ ማይ ማዘርስ ኢቭን እንኳን ማዘርስ አይባልም። እናት ኤልዌይስ አንድ ስለሆነች ማለት ነው። ወይም ብላዘርስ ሲስተርስ ቢል ነው እንጂ ሃቭ ሴንት የሚሆነው። ስለዚህ ማይ ማዘር እያለ ሃቭ ሴንት የሚለው ስህተት ነው። ስለዚህ ኤና ቢን ስህተት መሆኑን አወቃችሁ። ከማንና ከማን ትሄዳላችሁ? ኢዝ ሴንት እና ሃዝ ሴንት የሚለው እነዚህ ትንሽ ያጠራጥሯቸዋል ማለት ነው። ሁለቱን ለመምረጥ ደግሞ ምን የሚል ሩል መጠቀም አለባችሁ? ፕሬዘንት ፐርፌክት ቴንስ ፋንክሽኑ ምንድን ነው? አክሽኑ ድርጊቱ የተፈጸመው በፓስት ነው፣ ግን ኢፌክቱ እስካሁን ድረስ አለ። አን አክሽን ዛት ሃፐን ኢን ዘ ፓስት በት ዘ ኢፌክት ኢዝ ስቲል ነው ኦር ኮንቲኒዩስ አት ዘ ፕሬዘንት የሚል ነገር አለ። ስለዚህ ኢፌክቱ ምንድን ነው? እናቴ የሆነ ነገር ስለላከችልኝ ልካልኛለች። መቼ ነው የላከልኝ? የላከችልኝ በፓስት ነው፣ ብቻ ከአሁን በፊት። ኢፌክቱ ምንድን ነው? እስካሁን ድረስ እኔ በጣም ሃፒ ነኝ። ስለዚህ አን አክሽን ዛት ሃፐን ኢን ዘ ፓስት በት ዘ ኢፌክት ኢዝ ኮንቲኒዩ አት ዘ ፕሬዘንት የሚል ነገር ካለ ፕሬዘንት ፐርፌክት ቴንስ ቀጥታ ትመርጣላችሁ። ስለዚህ በዚህም ጊዜ ሲ ኢዝ ሴንት ነው የሚለው። ኢዝ ሴንት የሚል ራሱ ሩል የለም፣ ግን ወደ ፓሲቭ ፎርም ሲቀየር ኢዝ ሴንት የሚሆነው፣ ግን ይሄ ፓሲቭ አይደለም፣ ቀጥታ አክቲቭ ነው ማለት ነው። ሃዝ ሴንት ይሆናል ማለት ነው። ለምሳሌ የሆነ ሰው እጁን ቆርጦት አሁን ደም እየደማ ቢመጣ ሺ ሃዝ ከት ሄር ፊንገር ቢኮዝ ብሊዲንግ ኢዝ ስቲል ነው። ኢፌክቱ የቆረጠው ከዛሬ 2 ቀን በፊት ሊሆን ይችላል፣ ወይም ደግሞ ጠዋት አካባቢ ሊሆን ይችላል። ግን ኢፌክቱ ምንድነው? እስካሁን ብሊዲንግ መኖር። በዚህ ጊዜ የምንጠቀመው ምንድነው? ፕሬዘንት ፐርፌክት ቴንስ። ይሄን ሩል ማወቅ አለባችሁ። ስለዚህ ሃዝ ሴንት ይሆናል ማለት ነው። 22 ሃዝ ሴንት ዲ ይሆናል። ኦኬ 23 the boy is operating the computer this is the same as ይላል። ይሄ እስካሁን ስንሰራው የነበረው ነው። ያው ቅድም ነግሬያቸዋለሁ። is operating የሚል ነገር ካለ being የሚል መጀመሪያ ትመርጣላችሁ። the computer is operated by him false ነው። the computer is being operated by him ይላል። being የሚል ስላለ ኦኬ ራይት ነው። ኮንቲኒዩስ ከሆነ ኤሮይስ ፕሬዘንት ፐርፌክት ፕሬዘንት ኮንቲኒዩስ የሚሆን ፓስት ኮንቲኒዩስ ፕሬዘንት ፐርፌክት ኮንቲኒዩስ የሚሆን ብቻ ኮንቲኒዩስ ከሆነ ቢንግ የሚል ነገር እንጠቀማለን ማለት ነው። እሱን ስንቀይር ማለት ነው። ስለዚህ ሲ ላይ the computer was being operated by him ይላል። ዲ the computer has been operated by him ይላል ማለት ነው። ስለዚህ ምንድነው? ፕሬዘንት ፐርፌክት አይ ሚን ፕሬዘንት ኮንቲኒዩስ ቴንስ ነው። ወደ ፓስት ኮንቲኒዩስ ቴንስ ቀይርና the computer was being operated by him እንላለን ማለት ነው። the answer is B ይሆናል ማለት ነው። ሌላው 24 ነው። 24 ደግሞ ግርማ and አህመድ didn't do well on the final exam because they blank for it ስለዚህ ግርማና አህመድ ምንድነው? they didn't የቅድም ነገር አያችሁ። በእርግጥ እዚህ እንኳን ሁለቱም ስለሆነ ፕሉራል ስለሆነ ግን didn't ብሎ ዳዝ ምናምን ምን ነገር ዱ ጀስት ፕሉራል ቨርብ ነው መጠቀም ያለብን። ያው ትክክል ነው። ሁለታቸውም ግርማና አህመድ ስለሆኑ ሁለታቸውም ያው ፕሉራል ነው። የሁለታቸው በኤንድ ሲያዝ ማለት ነው። ኤኒዌይስ
ግርማ ኤንድ አህመድ ዲድንት ዱ ዌል ኦን ዘ ፋይናል ኤግዛም ቢኮዝ ዘይ ብላንክ ፎር ኢት ይላል። ምንድነው በደንብ አልሰሩም ነው። ፋይናል ኤግዛም በደንብ አልሰሩም። ምን ስለሆኑ? ያው መቼም አላነበቡም ወይም አላጠኑም ማለት ነው። ስለዚህ ዘይ ብሎ የሚመጣውን እንግዲህ ታውቃላችሁ መቼም ዘይ ብሎ ዊ ብሎ ፕሉራል ነው። ኤ ሃዝንት ስተዲድ ይላል። ይሄን በትልቁ ኤክስ አድርጉ። ዘይ ብሎ ሃዝ አይባልም። ዊ እና ዘይ ከተጠቀምና መቼም ዩ ምናምን ዘይ ዊ ይሄ ኤሌመንታሪም ስለሆነ ማለት ነው። ምንም የሚከብዳችሁ ነገር አይኖርም። ዘይ ሃዝንት አይባልም። ኤክስ ታደርጋላችሁ። ቢ ዘይ ሃድንት ስተዲድ ይላል። ሲ ደግሞ ሃድ ስተዲድ ይላል። ስላጠኑ ነው። ይሄ ሲሜንቲካሊ ይሄ ስትራክቸራሊ ትክክል ቢሆንም ሚኒንግ ላይ ፋላሲ ስለሚፈጥር አይሆንም። ምክንያቱም ግርማና አህመድ ፋይናል ኤግዛም ላይ ጥሩ አልሰሩም፣ ምክንያቱም ስላነበቡ። ይሄ አይሄድም። ሚኒንጉንም በደንብ በዛው እየተረዳችሁ መሄድ ስላለባችሁ ማለት ነው። ስለዚህ ኔጌቲቭ ነው መሆን ያለበት ማለት ነው። ስለዚህ ሲ አይሆንም። ዲ ደግሞ ዳዝንት ስተዲ ይላል። ሲ ላይ ደግሞ ትልቅ ኤክስ ነው። ዘይ ዳዝንት አይባልም። ዘይ ዱ ኖት ነው መባል የነበረበት። እሱም ባይሆን ራሱ እዚህኛው ዲድንት የሚል ፓስት ስላለ ፓስት ነው እንጂ መሆን ያለበት። ዳዝ የሚለው ደግሞ ፕሬዘንት ስለሆነ አይሆንም። ስለዚህ ሁለት ነው። ዲ ስህተቱ ሁለት ነው። አንደኛ ዘይ ተብሎ ዳዝንት አይባልም። ሁለተኛ አረፍተ ነገሩ የመጀመሪያው ዲድንት ዱ ስለሚል ሲምፕል ፓስት ነው። እዚህ ያለው ደግሞ ዳዝንት ከተጠቀምና ፕሬዘንት ነው የሚሆነው፣ መልስ አይሆንም ማለት ነው። ስለዚህ ዲ እና ኤ ትልቅ ኤክስ ናቸው። በቃ ከቢ እና ከሲ ነው የምትመርጡት። ሲ ደግሞ ሚኒንጉ ጋር አብሮ አይሄድም፣ ኔጌቲቭ ነው መሆን ያለበት። ፋይናል ኤግዛም ያልሰሩት ስላነበቡ ሳይሆን ስላላነበቡ ነው፣ በደንብ ስላላነበቡ ነው። ቢ ሃድንት ስተዲድ ይሆናል ማለት ነው። ስለዚህ መልስ የማይሆንበትን ምክንያት በደንብ እያወቃችሁ መሄድ አለባችሁ። ዝም ብላችሁ መልሱን ብቻ ማወቅ ወይም ይሄን ጥያቄ መስራቱ ቫልዩ የለውም። በቃ ለፊውቸሪቲ እንደምትሰሩት ጥያቄ ሩሉ ለምን ይሄ ሆነ የሚለውን እያወቃችሁ መሄድ ስላለባችሁ ማለት ነው። ኦኬ ይሄ ይሆናል። ስለዚህ መልሱ 24 ቢ ነው። hadn't studied ነው። because they hadn't studied for it። 25 ማርታ ኤንድ ኒሚያ would buy a mansion if they blank the lottery። ይሄ በጣም ቀላል የሚባል ፓርት ነው። ምክንያቱም ኮንዲሽናል ሰንተንስ ስንት ናቸው? አራት አይነት አሉ። ዜሮ ኮንዲሽን፣ ታይፕ 1፣ ታይፕ 2 እና ታይፕ 3 የሚባሉት ማለት ነው። እነሱን ቀጥታ ፎርሙላቸውን መያዝ ነው። ምንም የሚከብድ ነገር የለውም። ዜሮ ኮንዲሽን የሚባለው ሁለቱም ፕሬዘንት ወይም ሪል የሆነ ነገር። ለምሳሌ if you put water on if you put stone on water it blank ቢል will sink would sink would have sunk ምናምን ቢል በቃ ከውሃ ላይ ድንጋይ ካስቀመጣችሁ ምን ይሆናል? ሲንክ ይሰምጣል። ስለዚህ ሪል ነገር ማለት በሪያሊቲው ሀፐን የሚሆን ከሆነ ፋክቹዋል ነገር ከሆነ ዜሮ ኮንዲሽን ነው የምትጠቀሙት። ኢት ሲንክ ሲሆን ማለት እንደዚህ አይነት ነገር ነው። ታይፕ 1 ፕሬዘንት ሲሆን ታይፕ 2 ፓስት ውድ ምናምን ያለበት፣ ታይፕ 3 ደግሞ ውድ ሃቭ ፕላስ ቪ3 ምናምን ያለበት ነው። አሁን እዚህ ኤኒዌይስ ምንድነው የመጣው ጥያቄው? ማርታ ኤንድ ኒሚያ ውድ ባይ ነው የሚለው። ውድ የሚለው ለታይፕ 2 ነው ብቻ ታውቃላችሁ። ታይፕ 1 ቢሆን ዊል ነበር የሚሆነው፣ ታይፕ 2 ነው። ስለዚህ ኢፍ ክሎዝ ላይ ምን ይሆናል? ታይፕ በቃ ቨርብቱ መምረጥ ነው። ምንም ይሄ ቀላል ጥያቄ ስለሆነ ማለት ነው። ቨርብቱን ስትመርጡ ዘይ ብላንክ ወን ዊን ሃድ ዊን ሹድ ዊን ይላል። እዚህ መያዝ ያለባችሁ ኢፍ ክሎዝ ላይ በፍጹም ውድ ሹድ ኩድ ማይት ምናምን እንደዚህ አይነት ነገር አንጠቀም ማለት ነው። ስለዚህ ኢፍ ክሎዝ ላይ ማለት ነው። እዚህኛው ሜን ክሎዝ ላይ ውድ የሚል ያለ እዚህኛው ብዙውን ጊዜ አንጠቀም፣ የምንጠቀምበት ሬር ኬዝ ይኖራል ግን አንጠቀም። ስለዚህ ዲ ሹድ ዊን ይላል። ይሄ ፎልስ ነው። ሲ ላይ ሃድ ወን ይላል። ይሄ ለታይፕ 3 ነው ሃድ የምንጠቀመው ማለት ነው። ይሄ ፎልስ ነው። ቢ ደግሞ ዊን ይላል። ይሄ ቨርብ ዋን ነው፣ ለታይፕ 1 ነው የምንጠቀመው። ስለዚህ ዊን ለሚለው ማሸነፍ ማለት ነው። ሎተሪ ድል ሆን ማለት ነው። ስለዚህ ኤ ነው መልሱ።
ወን የሚለው ቨርብቱ ነው ለታይፕቱ ይሆናል ማለት ነው። ዘ አንሰር ኢዝ ኤ ይሆናል ማለት ነው። ኦኬ ሌላው 26ኛ ጥያቄ her brother is very happy because he blanked the exam successfully ይላል። her brother is very happy because he blanked the exam successfully ይላል። have passed, has passed, is passed, was passed ይላል። ምንድነው ይሄ? her brother is very happy የሚለው ምንድነው? ፕሬዘንት ነው። because ብሎ he blank ይላል። እዚህም ፕሬዘንት ነው መጠቀም ያለብን ማለት ነው። ስለዚህ ሂ ነው የሚለው ደግሞ ሂ ብላንክ ስለሚል ሂ ሃቭ አይባልም፣ ኤ ፎልስ ነው። ዲ ላይ ደግሞ ወዝ ፓስት ይሄ ፎልስ ነው ፓስት ስለሚሆን ማለት ነው። ምንም እንኳ ወደ ፓስት ይሄ ፓስት ነው ወጣው። ሲ በቃ ሲ እና ዲ ፓሲቭ ፎርም ናቸው። ይሄ ደግሞ ፓሲቭ አይደለም። አይ ቲንክ እንደዛ ይመስለኛል። ስለዚህ he has passed the exam successfully ነው መሆን ያለበት። ያው የቅድሙ ነገር ነው። የቅድሙ ጥያቄን የደገመው ይመስለኛል አይ ቲንክ ማለት ነው። ስለዚህ my brother is very happy because he has passed the exam successfully ያው ፕሬዘንት ፐርፌክት ቴንስ ነው። አክሽኑ ያው ፈተናውን አልፏን ስቲል ኢፌክቱ ደግሞ እስካሁን ድረስ ሃፒ ነው። ሃፒነስ የሚለው በዚያ መስራት ትችላላችሁ ማለት ነው። እነዚህ ሲ እና ዲ ፓሲቭ ፎርም ናቸው ማለት ነው። ስለዚህ ቢ ይሆናል ማለት ነው። 26 ቢ ነው ደግሞ ሞር እናንተ ሰርች ያደርጋችሁ ማለት ነው። ስለዚህ ቢ ይሆናል። 27 ሚስተር ቶማስ ብላንክ አስ ኢንግሊሽ ፎር 2 years and is still teaching us ኤ ቲችስ ቢ has taught ሲ taught ዲ has taught ይላል። ምንድነው ያው አሁንም ያንን ነው የደገመው። ሚስተር ቶማስ ብላንክ አስ ኢንግሊሽ ፎር 2 years ሚስተር ቶማስ የሚባለው መምህር ለሁለት ዓመት ያክል አስተምሮናል። ፎር ፕላስ እና ሲንስ ፕላስ ምን ነገር ፎር እና ሲንስ ለፕሬዘንት ፐርፌክት ቴንስ ነው የምንጠቀማቸው። እነሱ ኢንዲኬት ያደርጋሉ። በተጨማሪም ለሁለት ዓመት ያክል አስተምሯል። ስለዚህ አክሽኑ ፓስት ነው። በት ኤንድ ብሎ ኢት ኢዝ ስቲል ቲቺንግ አስ እስካሁን ድረስ እያስተማረን ነው። ስለዚህ በፓስት ተጀምሮ እስካሁን ያለ ከሆነ ማለት ነው ፕሬዘንት ፐርፌክት ቴንስ። ኤ ፎልስ ነው። ቢም አይሆንም ሲምፕል ፓስት ነው። አይ ሚን ሲ ዲ ደግሞ ሃድ ታውት ይላል። ፓስት ፐርፌክት ነው አይሆንም። ኦልሬዲ ሃፐንድ ይሆናል። ሲ ስለዚህ ይሆናል ማለት ነው። ሃዝ ታውት ይሆናል። ሚስተር ቶማስ ሃዝ ታውት አስ እንግሊሽ ፎር 2 years and is still teaching us። ስለዚህ አክሽኑ በፓስት ነው የተጀመረው። ሁለት ዓመት በፊትም እያስተማረን ነበር፣ ወይም ለሁለት ዓመት ያክል አስተምሮናል። አሁንም እያስተማረን ነው። ስለዚህ የአይነት አክሽን በምን ይገለጻል? በፕሬዘንት ፐርፌክት ቴንስ ዲ ይሆናል ማለት ነው። ሃዝ ታውት ይሆናል ማለት ነው። 28 I can't speak Chinese but if I blank it I would get the job in Chinese company ይላል። ይሄ ኮንዲሽናል ሰንተንስ ነው። ይሄ ቀላል ነው። ቅድሙ ጥያቄ ነው። I cannot speak Chinese ይላል። but if I blank if ብሎ ምን መሆን አለበት? I blank ይላል። ከዚያ ኮማ ብሎ I would get would ፕላስ ቨርብ ዋን ከሆነ ማለት ነው ታይፕ ቱ ነው ማለት ነው። ታይፕ ቱ ከሆነ ደግሞ ማን ነው የምንመርጠው? ቨርብቱን መምረጥ ነው። በጣም ቀላል ስለሆነ ማለት ነው። ካን ስፒክ ፎልስ ነው። ኢፍ ክሎዝ ላይ ካን ማይት ሜይ ሹድ ኩድ ምናምን የሚል ነገር አንጠቀምም ሲጀምር። እዚህ ኤ ፎልስ ነው። ቢ ስፒክ ይሄ ፕሬዘንት ነው። ለምሳሌ ኢፍ አይ ስፒክ ኢት አይ ዊል ጌት ነው እንጂ የምንረባ አይ ውድ ጌት አይሆንም። ስፒክ እንጠቀም ስፒክ ነው። ስለዚህ ስፖክ ፓስቱን እንጠቀማለን። ኢፍ አይ ስፖክ ኢት አይ ውድ ጌት ዘ ጆብ ኢን ቻይኒዝ ካምፓኒ ይላል። ሲ ይሆናል ማለት ነው። ዲ ሃድ ስፖክን ይላል። ዲ የሚሆን የነበረው ምን ቢሆን ነው? ይሄኛው አይ ውድ ጌት የሚለው አይ ውድ ሃቭ ጌትን ቢሆን ማለት ነው። ውድ ሃቭ ፕላስ ቨርብ ስሪ ቢሆን ሃድ ስፖክን እንጠቀም ነበር ታይፕ ስሪ ስለሆነ። ስለዚህ ይሄ ግን ታይፕ ስለሆነ ስፖክ እንጠቀማለን። ሲ ይሆናል። 28 ሲ ነው።
ኦኬ አሁን መጣላችሁ ታይፕ ስሪ ደግሞ 29 if I had bought more milk I blank enough for both dinner and super ይላል። if plus subject plus had plus v3 had plus v3 ከሆነ ታይፕ ስሪ ነው። ስለዚህ እዚህኛው ሜን ክሎዝ ላይ ምን ትመርጣላችሁ? ውድ ፕላስ ሃብ ፕላስ ቪ3 ትመርጣላችሁ ማለት ነው። ኤ ውድ ሃብ ይላል። ውድ ሃብ ብሎ ቪ3 ይቀረዋል፣ ፎልስ ነው ማለት ነው። ቢ ውድ ሃድ ሃብ ይላል። ይሄ አዘዋውር ውድ ሃድ ሳይሆን ውድ ሃብ ፕላስ ቪ3 ነው። እንደ ቪ3 የምንጠቀመው የሃብ እና የሃዝ ሃድ ነው፣ ግን ሃብ እንደ ቪ3 አንጠቀምም። እንደ ቨርባል የምንጠቀመው ሃብን። ስለዚህ ቢ ስህተት ነው፣ አዘዋውሮታል ሃብ እና ሃድን ማለት ነው። ሲ ላይ ዊል ሃብ ይላል። ይሄ ደግሞ ታይፕ ዋን ቢሆን ነው። ዲ ውድ ሃብ ሃድ ይላል። ዲ በትክክል መልስ ይሆናል ማለት ነው። ውድ ሃብ ፕላስ ቪ3 ሃድ እንደ ቨርብ ስሪ ሆኖ ሄልፒንግ ቨርብም ሜን ቨርብም ሆኖ መጠቀም እንችላለን። ዊ ሃብ ሃድ ማለት እንችላለን። ስለዚህ መልሱ ማን ይሆናል ማለት ነው? 29 ዲ ይሆናል። ውድ ሃብ ሃድ የሚለው መልስ ነው። 30 it is really hot here በቃ it is really hot here እዚህ በጣም ሞቃት ነው ማለት ነው። you blank light clothes as such place ይላል። ስለዚህ እዚህ በጣም ሞቃት ስለሆነ ላይት ወይም ደግሞ ነጭ ክሎዝ ወይም ደግሞ ብርሃን የሚያንጸባርቅ መልበስ አለብህ ነው ብቻ የሚሆነው። ሞቃት ከሆነ መቼም መልበስ የለብህም አይደል? ቢኮዝ ሂር ኢዝ ቬሪ ሆት ማለት ኮንቴክስቱንም ማወቅ አለባቸው። ስለዚህ አፋር ወይም የሆነ ሞቃት ቦታ ብትሆኑ ለምሳሌ ኢት ኢዝ ሪሊ ሆት ሂር ከሆነ ዩ ብላንክ ላይት ክሎዝ አስ ሰች ፕሌስ። ስለዚህ እዚህ ቦታ ላይ ነጭ ልብስ ብትለብሱ ተመራጭ ይሆናል። ስለዚህ ምንድነው የሚሆነው? ሹድ ኖት ዌር ይላል። ኤ ፎልስ ነው። ስለዚህ ላይት ክሎዝ ወይም ደግሞ ነጭ ልብስ መልበስ ነው ያለበት። ለምንድነው ነጭ ልብስ የሚለብሰው? ነጭ ልብስ ያው ፊዚክስ እንደምታውቁት ብርሃንን ሪፍሌክት ያደርጋል ማለት ነው። የመጣውን ብርሃን ሪፍሌክት ስለሚያደርግ ከሙቀት ይከላከልልናል። ጥቁር ልብስ ከሆነ ግን ብርሃንን እዛው የሚመጣውን ጨረር ከልብሳችን ስለሚቀር በጣም ይሞቀናል ማለት ነው። ስለዚህ ልበስ ላይት ክሎዝ ልበስ ነው እንጂ አትልበስ የሚል የለም። ግን ከዚህ ካልተረዳችሁት ኮንቴክስቱን እንደ ሙቀት ከሆነ በቃ ልብስ አትልበስ ነው እንጂ እንዴት ልበስ ይሆናል ብላችሁ ትረዱ ትችላሉ። ግን ላይት ክሎዝ እንዳልኳችሁ ነጭ ልብስ ከሆነ ሪፍሌክት ስለሚያደርግ ልበስ ነው የሚሆነው ስለዚህ ማለት ነው። ስለዚህ ሹድ ኖት ዌር ይላል። ይሄ ፎልስ ነው። ቢ አውት ዌር ይላል። ይሄም ፎልስ ነው። ለምን አውት ብሎ ቱ ማለት አለበት። ዩ አውት ቱ ዌር ቢል ግን መልስ ይሆን ነበር። ስለዚህ አውት ከተባለ ቱን መጨመር አለበት። አውት ቱ ነው እንጂ አውት የሚባል ግራመር የለም። ሹድ ዌር ያ ኢትስ ትክክል ነው ማለት ነው። ኢት ኢዝ ራይት። ዲ ደግሞ ሃድ ቤተር ኖት ዌር ይላል። ሃድ ቤተር ኖት ዌር ሃድ ቤተር ኖት ነው የሚለው። ሃድ ቤተር ዌር ቢል መልስ ይሆን ነበር፣ ግን ኖት ስለሚል አይሆንም ማለት ነው። ስለዚህ ኤ እና ሲ ያው ሲሜንቲካሊ ዝም ብለን ጀነራሊ ሚኒንጉን ስንረዳው አይሆኑም ማለት ነው። ቢ ደግሞ ቱ ስለሚጎለው ነው የማይሆን። ሲ ሹድ ዌር መልሱ ይሆናል ማለት ነው። ስለዚህ 30 ሲ ይሆናል ማለት ነው። ዩ ሹድ ዌር ላይት ክሎዝ ቢኮዝ ኢት ሪፍሌክት ዘ ላይት ነው። ስለዚህ ሲ ይሆናል ማለት ነው 30። ኦኬ 31 ኢፍ አይ ብላንክ ኮምፒውተር አይ ኩድ ሰንድ ዩ ኢሜል ቱሞሮ ይላል። ይሄ ኮንዲሽናል ሰንተንስ ነው። በጣም ቀላል ጥያቄ ነው። አይ ኩድ ሰንድ ዩ ኢሜል ቱሞሮ የሚለው ኩድ ሰንድ ዩ ኢሜል ቱሞሮ ይላል። ስለዚህ ይሄ ምንድን ነው? ታይፕቱ ነው ማለት ነው። ኩድ ሰንድ የሚለውን አሁን ፓስት ብላችሁ እንደ ያው የሰንድ ራሱ ፕሬዘንት ነው። ሴንት ሲሆን ነው ፓስት የሚሆነው። ስለዚህ አንድ ይሆናል ማለት ነው።
ሃቭ ይላን፣ ሃድ ይላን፣ ሃድ ይላን፣ ሃዝ ይላን። ስለዚህ ሃቭ እና ሃዝ ፕሬዘንት ነው። ሃድ ከሆነ ደግሞ ለታይፕ ስሪ ነው መልስ የሚሆነው። ለምሳሌ ሃድ ቢሆን ኑሮ መልሱ ኢፍ አይ ሃድ የኮምፒውተር አይ ኩድ ሃቭ ሴንት ዩ ኢሜል ቱሞሮ ነበር። ሃቭ ቢሆን ደግሞ ኢፍ አይ ሃቭ የኮምፒውተር አይ ዊል ሰንድ ዩ ኢሜል ቱሞሮ ነበር። ሲጀመር ሃዝ አይ ሃዝም ስለማይባል ሃዝ አይሆንም ማለት ነው። ስለዚህ ይሄ ምንድነው ታይፕቱ ነው። ኩድ ፕላስ ቨርብ ዋን ስለሆነ ሃድ ይሆናል ማለት ነው። 31 ቢ ነው። ኦኬ ሌላው 32 ነው። 32 ሺ ብላንክ ኢን ፓሪስ ፎር ዘ ፓስት 6 ይርስ ይላል። ሊቭድ፣ ሊቭስ፣ ሃዝ ሊቭድ፣ ሃድ ሊቭድ ይላል። ይሄ ፕሬዘንት ፐርፌክት ቴንስ ነው። ምንም ጥያቄ የለውም። ፎር ዘ ፓስት 6 ይርስ ይላል። ይሄ ሺ ሃድ ሊቭድ፣ ሺ ሃዝ ሊቭድ፣ ሊቭስ፣ ሊቭድ ይላል። ሃዝ ሊቭድ ይሆናል ማለት ሺ ሃዝ ሊቭድ ኢን ፓሪስ ፎር ደ ፓስት 6 ይርስ ማለት ነው። ፕሬዘንት ፐርፌክት ብዙ ጊዜ ጥያቄ ላይ በጣም ይወድቃል። ኢንትራንስ ይመጣል፣ እናንተ የምትፈተኑ ትችላላችሁ ማለት ነው። ስለዚህ ሃዝ ሊቭድ ይሆናል ማለት ነው። ለምንድን ነው ሌሎች ያልሆኑት? ፎር ፕላስ እና ሲንስ ፕላስ የፔሪድ ኦፍ ታይም እና ምን ነበር ብቻ ምንድነው ኢንዲኬት የሚያደርግን ነው። ከዚህ ለዚህን ያክል ዱሬሽን ኖራለች የሚለውን ኤክስፕረስ የምናደርግለት በፕሬዘንት ፐርፌክት ቴንስ ነው ማለት ነው። ስለዚህ ሲ የሆነ ማሰሳሰው 33 ዘ ፌር ብላንክ ማች ኦፍ ዘ ቢልዲንግ ዌን ዊ አራይቭድ ሂር ይላል። ዌን ዊ አራይቭድ ሂር ይላል። እዚህ ኢንዲኬት የሚያደርጋችሁ ሌላውን ተውትና ዌን ብሎ ዊ አራይቭድ ሂር የሚለው ምንድን ነው? ሲምፕል ፓስት ነው። ዊ አራይቭድ ሂር የሚለው ሲምፕል ፓስት ነው። ስለዚህ ሲምፕል ፓስት ከሆነ ወይ ፓስት ፐርፌክት ወይ ደግሞ ፓስት የሆነ ነገር መጀመሪያ ምረጡ። ስለዚህ ሃዝ ኦልሬዲ ዲስትሮይድ ይላል ሲ። ይሄን አጥፉ። ቢ ደግሞ ኦልሬዲ ዲስትሮይድ ይላል። ይሄ ኦልሬዲ ዲስትሮይድ ኦልሬዲ ራሱ ሃዝ ወይም ሃቭ ጋር ነው የሚመጣው እንጂ ብቻውን አይመጣም። ቢንም ካንስል አድርጉ። ቢ እና ሲ መልስ አይሆንም በፍጹም ማለት ነው። አንደኛ ፕሬዘንት ናቸው። ቢ እንኳ ሲጀመር ግራማቲካሊም ስህተት ስለሆነ ሲ ፕሬዘንት ስለሆነ ማለት ነው። ፕሬዘንት ፐርፌክት ቴንስ ነው። ስለዚህ ሃድ ኦልሬዲ ዲስትሮይድ ነው ወይስ ደግሞ ሃድ ኦልሬዲ ቢን ዲስትሮይድ የሚለውን ነገር ደግሞ እንለይ ማለት ነው። the fire had already been destroyed much of the building when we arrived here ይላል። ምንድነው ከዚህ የምንጠቀመው? አክቲቭን ነው መጠቀም ያለብን ነው። ስለዚህ has the fire had already destroyed much of the building ነው። ስለዚህ ይሄ ዲ የሚሆን የነበረው ግን ይሄ ቢ ማለት እንትኑ ድርጊት ተቀባዩ መጀመሪያ ቢመጣ ነው ማለት ነው። ለምሳሌ the building had been destroyed by the fire ነው እንጂ የሚሆነው the fire had already been destroyed ከሆነማ ቢልዲንጉ እሳቱን አጠፋው ነው የሚሆነው ሚኒንጉ ማለት ነው። ስለዚህ ይሄ ዳይሬክት ነው፣ ምንም ፓስ ምናምን መንገድ የለውም። ስለዚህ ማን ይሆናል ማለት ነው? had already destroyed ኤ ይሆናል ማለት ነው። ለምንድን ነው ዲ ያልሆነው? ምክንያቱም ነበራችሁ ማለት ነው። ስለዚህ had already been destroyed የሚሆን ኑሮ ይሄ ድርጊት ተቀባይ ወይም ደግሞ አክሽኑ የተደረገበት ቢልዲንጉ ለምሳሌ እሳቱ ቢልዲንጉን ወይም ቤቶችን ብለን ቅድም እንዳልነው the building had already been destroyed by the fire ብሎ ስለሆነ የሚቀየረው ማለት ነው። እንደዛ ቢሆን ነው እንጂ ይሄ አክቲቭ ነው ወይም ደግሞ ዳይሬክት ስለሆነ ማለት ነው። ስለዚህ ኤ ይሆናል ማለት ነው 33 ማለት ነው። ሲ እና ቢ ስህተት ነው አይተናል። ሌላው 34 my mother is on the way she blank home yet የትን ብዙ ጊዜ የምንጠቀማት ለፕሬዘንት ፐርፌክት ቴንስ ነው ታውቃላችሁ። ለፓስት ፐርፌክትም እንጠቀመው እንችላለን፣ ግን ሞስት ፕሮባብሊ ለፕሬዘንት ፐርፌክት ቴንስ ነው የምንጠቀመው።
አይ ሃቭንት ዲሳይድድ የት ቱ ካም ሂር ምናምን እንደዚህ አይነት ነው። ስለዚህ ምን ኤ ሃቭንት አራይቭድ ይላል፣ ቢ ሃዝንት አራይቭድ፣ ሲ ዲድንት አራይቭድ፣ ዲ አራይቭድ ይላል። ስለዚህ ማይ ማዘር ኢዝ ኦን ዘ ዌይ ነው የሚለው። ይሄ ፕሬዘንት ነው። ስለዚህ እዚህኛውም ፕሬዘንት መጠቀም አለብን። ስለዚህ አራይቭድ ይላል ዲ ላይ አይሆንም፣ ይሄን ታወጣላችሁ። ቢ ላይ ዲድንት አራይቭድ ይላል፣ ይሄ ፓስት ስለሆነ አይሆንም። ሲ እና ዲ አይሆንም፣ ታወጣላችሁ። ስለዚህ ከኤ እና ከቢ ነው። ኤ ደግሞ ሺ ሃቭ አይባልም፣ ሺ ሃቭንት ስለማይባል ምክንያቱም ሺ ሲንጉላር ነው። ሺ ሃዝ ነው መባል የለበትም። ሌላ ኦፕሽን የላቸውም። ሺ ሃዝንት አራይቭድ ሆም የት ትላለች ማለት ነው። በጣም ቀላል ነው ሲጀመር፣ ምክንያቱም በደንብ ካወቃችሁት ማለት ነው። ስለዚህ ሺ ሃዝንት አራይቭድ ሆም የት ይሆናል? ቢ ይሆናል ማለት ነው። 34 ቢ 35 her father wouldn't have died if he belonged to the doctor ይላል። ይሄ ምንድነው? ታይፕ 3 ነው። ታይፕ 3 ነው። ምንድነው? her father wouldn't have ምንም እንኳን ኔጌቲቭ ቢሆን would ፕላስ have ፕላስ v3 ዳይ የሚለው ዳይድ ቢሆን ይሄ ከሆነ ታይፕ 3 ነው። ስለዚህ if ክሎዝ ላይ ምን ትመርጣላችሁ? ፓስት ትመርጣላችሁ። had ፕላስ v3 ያለበት ማለት ነው። ስለዚህ was going ይላል፣ ይሄም ፎልስ። ቢ have gone ይላል፣ ይሄም ፎልስ። ሲ has gone፣ ይሄም ፎልስ ነው። ዲ ላይ had gone፣ ይሄ ትክክል ነው። had ፕላስ v3 ከሆነ ለታይፕ 3 ነው። ስለዚህ had gone ይሆናል ማለት ነው። ይሄ ምንም ዳውት የለውም። ኮንዲሽናል ሰንተንስ በጣም ቀላል ናቸው። ስትራክቸሩን ከያዛችሁ በደንብ አንብቡ። በደንብ ማይሳት ነገር ስለሆነ ማለት ነው። ዲ ይሆናል ማለት ነው። ኦኬ እየጨረስን ነው። አይ ቲንክ ቪዲዮ በጣም ረዝሟል። እስከ 40 ስለሆነ የምንሰራው እየጨረስን ነው። ስለዚህ ቪዲዮ ከሚቆራረጥባችሁ ቪዲዮ ቢረዝም ይሻላል ብዬ ነው። በዚሁ አጋጣሚ ይቅርታ ጠይቃለሁ። ፈጠን እያልን መስራት እንሞክራለን። ሌላው 35 ዲ ነው ብለናል። አሁን ወደ ኮሎኬሽን ነው። ኮሎኬሽን ወርድ የምንጠቀመው ትንሽ ይሄ ነው ከበድ ሊላችሁ የሚችለው። ኮሎኬሽን ወርድ የሚለው እናንተ ካላወቃችሁት መጽሐፍ ላይ ካላነበባችሁት ብዙ ጊዜ ወይም በአባባል የምትናገሩ ካልሆነ በስተቀር ብዙም የሚታወቅ ነገር የለውም። ልክ ይሄ ኮሎኬሽን፣ ፍሬዛል ቨርብ ምናምን ዳይሬክት የሚታወቅ ነገር የለውም። ስለዚህ በደንብ ያው ይሄን ያው ዞሮ ዞሮ ለመስራት እንሞክራለን። ግን ሜክ እና ዱ ምናምን ብዙ ጊዜ ይመጣሉ፣ እነሱ ማየት አለባችሁ። የመጀመሪያው ጥያቄ he worked tirelessly to blank a difference in community ይላል። ስለዚህ ጌት፣ ኪፕ፣ ዱ፣ ሜክ ይላል። ይሄ እንግዲህ ያን ያህል ብዙም ሩል የለውም። ግን ምንድነው ሩሉ? አብሮ የሚሄዱ ወርድ ናቸው ኮሎኬሽን። ስለዚህ ዲፈረንስ የሚለው ጋር ማን ይሄዳል ማለት ነው? እዚህ ሜክ ነው፣ ሜክ ይሄዳል ማለት ነው። ሜክ ኤ ዲፈረንስ፣ ሜክ ዲፈረንስ ማለት ሜክ ዲፈረንስ ማለት ኮሎኬሽን ሚኒንጉ ቱ ሃቭ ኤ ሲግኒፊካንት ኢምፓክት ነው። ያው ትንሽ ከብዳችሁ ይችላል፣ ግን ጥሩ እንደዛ ማለት ነው። ሜክ ዲፈረንስ ጋር ስለሚሄድ ኮሎኬሽን ወርድ ስለሆነ ለምሳሌ ኦፐን ካልና ኦፐን ማይንድድ ማለት ዘ ሴም ኦፒኒየን ያለው ማለት ሚኒንጉ ማለት እንደዚህ አይነት ነገር ኮሎኬሽን ማለት። ስለዚህ ሜክ ኤ ዲፈረንስ ነው የሚባለው። ሜክ ኤ ዲፈረንስ ማለት ነው ቱ ሃቭ ኤ ሲግኒፊካንት ኢምፓክት ማለት ነው። ስለዚህ ዲ ሆነ ሜክ ማለት። 37 they planned to a visit to the museum next week ይላል። ሜክ ኤ ቪዚት ኦኬ ፔይ ኤ ቪዚት ነው የሚባለው። ፔይ ኤ ቪዚት ምን ማለት ነው? ቱ ጎ ቱ ሳምዌር ቱ ቪዚት ፐርሰን ኦር ፕሌስ ሊሆን ይችላል። ስለዚህ ፔይ ኤ ቪዚት ነው የሚባለው። ፔይ ኤ ቪዚት ሜክ ኤ ቪዚት ሳይሆን ወይም ሴቭ ኤ ቪዚት ምናምን ሳይሆን ፔይ አይ ሚን ፔይ ኤ ቪዚት ነው። ፔይ ኤ ቪዚት የሚለው እዚህ ጋር የሚሄደው ወርድ ማን ነው? ፔይ ነው ማለት ነው ኮሎኬሽን ተርሙ። ሌላው 38 we need to blank measure to address climate change። ይሄን እንኳን ብዙውን ጊዜ ታውቁታላችሁ። ሜዥር ጋር የሚሄደው ማለት ነው ቴክ ኤ ሜዥር። ብዙውን ጊዜ አሁን ላብራቶሪ ምንም ስትሰሩ ያው ታውቁታላችሁ።
ቴክ ሜዥር የሚባለው ሜዥር ቨርቡ ጋር የሚሄደው ማለት ነው። ቴክ የሚለው እዚህ ይሄዳል ማለት ነው። ኮሊኬሽን ዊ ኒድ ቱ ቴክ ሜዥር ቱ አድሬስ ዘ ክላይሜት ቼንጅ ነው። ስለዚህ ቴክ ሜዥር ማለት ብዙውን ጊዜ የሆነ ፕሮብለም ሶልቭ ፖሊሲ ሜክ ለማለት ምናምን ነው የምጠቀመው እንደዚህ ማለት ነው። ስለዚህ ቴክ ሜዥር ይሆናል ማለት ነው። 39 ኢት ኢዝ ኤ ጎልደን ብላንክ ኢፍ ዩ ሚስ ኢት ዩ ዊል ሪግሬት ኢት። ስለዚህ ይሄን እንኳን ቀጥታ ታውቁታላችሁ ምንም ዳውት ስለሌለው ይሄ እኮ ተፈልጎ የማይገኝ እድል ነው፣ በቃ ይሄን እድል እንዳታጠፋ ሲባል ኢት ኢዝ ኤ ጎልደን ብላንክ ኢፍ ዩ ሚስ ኢት ዩ ዊል ሪግሬት ኢት። ይሄን ካጣህ ትጸጸታለህ እያለ ነው። ይሄ ያው እንትን የለውም። ምናልባት ቻንስ የሚለው ልትመርጡ ትችላላችሁ፣ ግን ኮሎኬሽን ስለሆነ ጎልደን ኦፖርቹኒቲ ነው የሚባለው። ጎልደን ኦፖርቹኒቲ ይባላል። ቢ ሆነ ማለት ነው። 40 ሀር ግራንድ ፋዘር ወዝ ብላንክ ስሞከር ይላል። ቢግ ሲሪያል ቼን ሲሪየስ ይላል። ይሄ በቃ ሲሪያል ስሞከር ነው የሚያደርገው ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ስለዚህ 40 ጥያቄዎች ኦልሞስት ከ10 ጀምረን እስከ 40 ያለውን በደንብ ሞክረናል። በቀጣይ እንግዲህ እዚህ ጋር ባዮሎጂ ጥያቄ ምናምን አለ። እንግዲህ ናቹራል ከሆናችሁ እሱን በቀጣይ የምሰራላችሁ ይሆናል። ለአሁን ግን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትከታተሉት በአክብሮት ጠይቃችኋለሁ። ፕሊዝ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምታዩ በጣም ብዙዎች ናቸው። ስለዚህ ሰብስክራይብ ካላደረጋችሁ ደግሞ ለእኛ ቫሊውለስ ነው ማለት ነው። ስለዚህ ቀጣዩን ቪዲዮውን በደንብ እንድንሰራ ሰብስክራይብ አድርጉ፣ ሼር አድርጉ ለጓደኞቻችሁ። ቴንኪዩ